እንግዲህ ቲና አባባን በድጋሚ መረዘችው። እጅግ በጣም ያሳዝናል። የግድያው ሙከራ አደረሰች። አሁን አባባ ድንገተኛ ሐኪም ቤት ይገባል። ትሁት አባባ ጋር ቁጭ ብላ ስለዛ ስለሚያፈቅራት ልጅ እያወራች ያለ በዚህ ሰዓት ቲና ኪችን በመግባት ትሁት ባዘጋጀችው ሻይ ለአባባ ልትሰጥ አዘጋጅታ አባባ ጋር ሂዳ በምታወራበት ሰዓት ቲና ገብታ ሻዩን መረዛ ወጣች። ትሁት ደግሞ እኔ ነኝ የሰራሁት ማንም ምንም አያደርግም ብላ ስላሰበች ትሁቴ አባባ ሻይህን ጠጣ በማለትም ለአባባ ሰጠችው። አሁን አባባ ወዲያው ድፍት አለ። እንግዲህ ዳኒም እንዲሁም ደግሞ ካሌብ ተባብረው ሐኪም ቤት ወሰዱት። አባባ አሁን ድንገተኛ ሆስፒታል ይገኛል። የቲና ክፋት እንደቀጠለ ነው። አባባ እንዲሞትላት የማታደርገው ጥረት የለም። የትሁትን አፍቃሪም እኔ የምትፈልገውን አደርግልሃለሁ እሱን ብቻ አስወግድልኝ ብላው ነበር። ግን አባባ የዋዛ አይደለም። አጋቹን ወይም ገዳዩን አታግሎት ተመልሶ ወደ ሰው ቤት ተጠግቶም ቤቱ ለመግባት በቃ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ትሁት ቀጣይ ፓርት ይዘን መጥተናል። አባባና ትሁትን ምን አጋጠማቸው የሚለውን አብረን የምናይ ይሆናል። ቲና እንግዲህ የክፋቷ ጥግ አባባ ላይ ያላት አመለካከት መቼም ቢሆን ሊቀየር አይችልም። አባባ በሰዓቱ ቲና እንዳገተችውን በደንብ ወይም ደግሞ ቲና ልካው እሱን እንዲወጋው እንዳስደረገች በደንብ ገብቶታል። በዚህ ሰዓት አባባ በሰዓቱ እሱን እየታገለ ያለ አንዲት ሴት ጮኻ የአባባን ነፍስ አተረፈችለት። እሱም ምንድነው አባባ እንግዲህ ስትጮህ አንተ ሽማግሌ ምንድነው እንደዚህ ያጠነከረህ አለው። ምንም ቢሆን ካንተ አላንስም በማለት ታገለው። ልጅቷም ስትጮህ ጥሎ ሄደ። እሷም ሮጣ ድርሳ አባባ ደህና ነዎት አለቻቸው። አዎ ደህና ነኝ ልጄ አላት። በቃ ና ወደ ቤት ብዙ ወንድሞቼ ስላሉ በኋላ እነሱ ይሸኙሃል፣ አለበለዚያ ግን አሁንም ይጎዳሃል አለችው አባባን። አባባም እሺ ብሎ ትንሽ ከቆየ በኋላ የዛች የልጅ ወንድሞች ሸኝተውት ቤቱ ደረሰ። አባባ በንዴት የት ነች ያቺ ቆሻሻ በማለትም ቲናን መፈለግ ጀመረ። ምንድነው አባባ ምን ተፈጥሮ ነው አለ። ከዛም ቀጠለና የት ናት ማናት ያቺ ውሻ እያለ እንዳለ አባባ መጣህ እንዴ እያለች ቲና ሰክ ሰክ ስትል አባባ ጉሮሮዋን ሲጥ አድርጎ ያዛት። አባባ ምን ሆነህ ነው ምንድነው የተፈጠረው አለች። ትሁት ያላቀቀቻት። አባባ ምን አደረግኩኝ አለችው። አንቺ ውሻ ዛሬም ልታሳግችኝና ልታስገድኝ ነበር ልታስወግኝ አይደል? አባባ እኔ በፊቱ ተጸጽቻለሁ። እኔ እንደዛ አላረኩም፣ እውነት በፍጹም እንደዛ አላረኩም አለችው። በዚህ ሰዓት አባባን በጣም ተናደደ። አንቺ አስመሳይ አለና ካሌብም ደገማት። ከዛም ትሁት ገላግላ አሁን ሁሉንም እውነታ እንግዲህ በስተመጨረሻም የቲና የትሁት ፍቅር ለትሁቴ ደወለ። ቲና ከዚህ ቤት እንዳናይሽ ብለው ካሌብና አባባ እንድትወጣ አድርገዋታል። ነገር ግን እንዴት ልሁን ወዴት ነው የምሄደው? ይሄው አስወጡኝ፣ እቅዴን ሁሉ አበላሽው አለችው። አሁን ዝም ብለሽ ተቀመጪ፣ በምንም ሁኔታ ከዛ ከቤት እንዳትወጪ፣ ቤት ውስጥ የሚፈጠረውን እያንዳንዱን ነገር ለኔ እንድታደርሽኝ እፈልጋለሁ አላት። እንዴ ሰውዬ አባረሩኝ እያልኩ እኮ ነው፣ ውጭ አሉኝ እኮ በቃ እነሱን ላንቺ ትቸዋለሁ፣ ማሳመን አያቅትሽም፣ እንደምንም ብለሽ ትሁቴ ደህና ናት አላት። ሄድ አለች። በዚያ ሰዓት እንግዲህ አባባ መለስ ብሎ ትሁት ጋር ደወለ። ትሁቴ ቲና ልብሷን እያስተካከለች ትሁት ዘው ብላ ገባች። በይ ቲና እባክሽን ተረጋጊ፣ አትሂጂና እኔ በሌለውበት እንደዚህ ያደረጉኝ አንቺ ነሽ እያሉ በድሮ ማንነቴ እያለች ማልቀስ ጀመረች። በሰዓቱ እንደዛ ስትላት እንግዲህ ደወለላት። ትሁቴ አነሳችና ሄሎ ስትል የእሱ ድምጽ መሆኑን ስታውቅ መልሳ ዘጋችው። ከዛም እንዴ ትሁቴ ለምን ዘጋሹ? ስልኩን አዋሪው እንጂ ምንድነው የተፈጠረ ነገር አለ? አውሪኝ ምንድነው አለቻት። ምንም ቲና የተሳሳተ ስልክ ነው ዘጋሁት አለቻት። ትሁት ወጥታ ማውራት ጀመረች። ከዛም ትላንት የላኩልሽ ማስጠንቀቂያ ደርሶሻል ብዬ አስባለሁ አላት። ምን አለችው? አዎ ያን ሰውዬሽን አባባ ልትገለው ያልከው አንተ ነህ እንዴ? ልገለው እንኳን አልነበረም ማስጠንቀቂያ ነው፣ አለበለዚያ አንቺ የኔና የኔ ካልሆንሽ በፍጹም በዙሪያሽ ያሉ ሰዎች ይጎዳሉ፣ አስወግደዋለሁ አላት። በቃ ተወኝ አንተ አረመኔ አለች። ቲና በዚህ ሰዓት ልብሷን ይዛ ልትወጣ ስትል ትሁት አባባ በአሁኑ ቲና አይደለችም
ማታ የተፈጠረው ነገር ቲና አይደለችም። እሷን ያለ ጥፋቷ አታባሯት፣ በእኔ ጥፋት ነው አለች። ምን አለ ካሌብ? አዎ አባባ ልገለው ያልኩት እኔ ነኝ አለች። ምን እያልሽ ነው ትሁት አለ። ከዛም አባባ ይቅርታ አድርግልኝ፣ በአሁኑ የቲና እጅ የለበትም። በድሮ ማንነቷ ልትወቅሳት አይገባም። እኔ ነኝ። ነይ ቁጭ በይ አላት። ቲና ወደ ውስጥ ገባች። ትሁቴ ምን እያልሽ ነው? እውነቱን ንገሪኝ ሲላትም ይኸውልህ ቲናን አታባራት፣ አባባ እሷ ምንም ጥፋት የለባትም በአሁኑ አለችው። ካሌብም እኮ ጥያቄያችንን መልሽልን፣ አባባን ሊገል ያለው ማን ነው አላት። በቃ እሷን ተዋት ነው ያልኳችሁ። ትሁት ለሁሉም ነገር ንገሪን እያልንሽ ነው ሲላትም ይኸውልህ አባባን ሊገለው ያለው የእኔ ጠላት ነው። እኔም እንዴት እንደሆነ አላውቅም፣ ግን ደግሞ ደውሎ አሁን ሲያስፈራራኝ እሱን እንዳገተው እሱን ልገለው እንዳለ አወቅኩኝ። በቃ እውነታው ይሄ ነው አለችው። አባባም ምን እና ለዛ ነው ያን ደብዳቤ ጻፍሽው አላት። አዎ አባባ ቤተሰቦቼን ሲያሰቃይ የኖረ ሰው ነው። አሁን ደግሞ እንዴት እንደመጣ ባላውቅም እዚህ ተከትሎ መጥቶ እናንተ እንዲያሰቃይብኝና እንዲጎዳብኝ አልፈልግም በቃ አለችው። ከዛ ትሁት አንቺ ልጄ ነሽ፣ ብዙ ነገር አሳልፊያለሁ፣ ብዙ ጊዜ ከሞት አድነሽኛል። አሁን ደግሞ በፍጹም እንደ አባትሽ ሆኜ ጠላትሽን ልጋፈጥልሽ እንጂ በፍጹም ወጥተሽ እንድትሄጂ ለማንም ድርያ አልተውሽም አላት። አባባ እኔ ልሂድ፣ ምክንያቱም ነገ ጠዋትም ይገላችኋል። እናንተ አንዳችሁ የሆነ ነገር ብትሆኑብኝ እኔ የምኖር ይመስላችኋል? አልኖርም አለች። አባባ አንቺ የሆነ ነገር ብትሆኚ እኛስ የምንችል ይመስልሻል? ስለዚህ የሆነ ነገር በተፈጠረ ቁጥር እኔ ሄዳለሁ፣ ሸሻለሁ የምትይውን ነገር አቁሚ። ጠላትሽን እንደ ጠላቴ ይጋፈጠዋለሁ። ከጠላትሽ ላድንሽ ይገባል። ስለዚህ አንቺ ብቻ ተረጋግተሽ የሚሆነውን ነገር አስቢ፣ ከጎናችን ሁኚ አላት አባባ። እሺ በቃ እውነት አመሰግናለሁ፣ ቃል የለኝም አለች። በዚህ ሰዓት ዳኒም መጣ። ዳኒም ካሌብም አባባን በተቀመጡበት ሰዓት አይዞሽ እኛ አለን፣ አንቺ እኮ ፍቅርን የመሰረትሽ እኛን የቀየርሽ በጣም የፍቅር ባለቤት ምርጥ ሴት ነሽ። አንቺን በምንም ሁኔታ ውስጥ ብትሆኚ ለሰከንድም ወደ ኋላ አንተውሽም። ስለዚህ ትሁት ተረጋጊ፣ ሰምተሻል፣ እኔ ከጎንሽ ነኝ አላት ዳኒ። አመሰግናለሁ በማለትም ተደሰተች። አሁን እንግዲህ እሺ ብላ ተስማምታ እያለ ምን ማድረግ እንዳለባት ትሁት ውጭ ወጥታ እየሄደች እያለ ቲና ደግሞ አሁን አቅዳለች። አሁን ደውላ ስንነግረው ትኩረታቸውን በሙሉ አንተ ጋር ያደርጋለሁ አለችው። ሄዳ ምን መጣሽ? ሻንጣሽን ይዘሽ የምትመጪ ነበር የመሰለኝ አላት። ዛሬ አልቆልኝ ነበር፣ ትሁት ግን በእኔ ጥፋት አታስወጣትም ብላ ለምና አስቀረችኝና እና እንዴት ናት ትሁት? ትሁት እኮ በጣም መልካም ሴት ናት። እውነት እኔ እሷን በሆን እንጃ። ትሁት ካንቺ ጋር አትወዳደርም፣ በጣም ምርጥና መልካም ሴት ናት አላት። ከዛም እሺ ይሆንልህ አለችው። ይኸውልሽ አሁን ትሁቴ የኔ ጠላት ናት፣ አንተን ሊገልህ የሞከረው ብላ ሁሉንም ነገር ትነግረዋለች። ትኩረታቸው ወደኛ ይሆናል ማለት ነው አላት። አዎ እኔ ደግሞ ያን ጊዜ ስራዬን እሰራለሁ አለችው። በቃ አንቺ ቤት ውስጥ የሆነውን ነገር በሙሉ እየተከታተልሽ ትነግሪኛለሽ፣ የውጭውን ደግሞ ለእኔ ተዩ። ስለዚህ ጥሩ ስራ ነው አላት። እሺ በቃ አለች። አሁን ትሁት ወደ ውጭ ወጣች። ለመዝናናት እንደዚህ ወደ ግራ ወደ ቀኝ እያለች እየተራመደች እያለ ከፊት ለፊቷ ግርጥ ብሎ ትሁት አላት። እረ ተወኝ አተወኝም እንዴ አለችው በንዴትና በብስጭት። አሁን እንኳን ላስጨንቅሽ ፈልጌ አይደለም፣ ግን ደግሞ በዙሪያሽ ያሉ ሰዎች እንዳይጎዱ ከፈለግሽ አንቺ የኔና የኔ ብቻ ነሽ፣ ከኔ ጋር ነው የምትኖሪው። ወደ ሀገራችንም እንድንመለስ ፈልጋለሁ አላት። ፍጹም አላደርገው፣ ተቀይሬያለሁ፣ አሁን እንደ በፊቱ አይደለሁም ሲላትም እንግዳውስ አንተ ጋር መኖር አልችልም፣ ከተቀየርክ ተወኝ አለችውና ጥላው ሄደች። እገልሻለሁ፣ እገላችኋለሁ ሲላትም ደነገጠች፣ ማልቀስም ጀመረች። በዚህ ሰዓት ስታለቅስ ምን አማራጭ አላት? ወደ ቤት ተመለሰች። ቤት ቁጭ ባለችበት ሰዓት ቲና እንዳለች ስራዋን መስራት ጀመረች። ትሁት ለአባባ ያፈላችው ሻይ ውስጥ እንግዲህ ብርጭቆ ውስጥ መርዙን ጨምራ ለአባባ ሰጠችው። አባባም ከሞት ተረፈ። በርብርብ ሆስፒታል ወስደው እነሱም አባባ የመትረፍ እድሉ ዝቅተኛ ነው በማለት ነገሯቸው። ትሁት አሁን በድንጋጤ እንደዚህ ሊሆን የቻለበት ምክንያት ምንድነው ብላ ማልቀስ ጀመረች። የቲና ክፋት እንደቀጠለ ነው። የዛሬው ይህን ይመስል ነበር። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቅኩ እዚህ ጋር ተሰናበትኳችሁ።